አርዕስተ ዜና። ቅማንትን ወያኔን የፈጠረው የሚለውን የአማራ ልሂቃን ቁሞ ቀር ፖለቲካ ዛሬም የሚያራግቡ የፓርቲ መሪዎች መኖራቸው ተሰማሙ። የብልጽግና መንግስት ሰባተኛውን ሀገራዊ ምርጫ አስመልክቶ በካድሬ ሃይማኖት አባቶች በኩል እያሰበከ ነው ተባለ። የአማራ ክልል መንገድና ትራንስፖርት ከማደያ ነዳጅ ቀድተው ለህዝብ አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ መውሰድ መጀመሩን ቢገልጽም ሙሉ ለሙሉ ማስቆም እንዳልቻለ ተገለጸ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ቅማንትን ወያኔን የፈጠረው የሚለውን የአማራ ልሂቃን ቁሞ ቀር ፖለቲካ ዛሬም የሚያራግቡ የፓርቲ መሪዎች መኖራቸው ተሰማሙ። አማራ የተባለው ህዝብ የቀደመውን ጥንታዊ ቅማንት በግድም በውድም እያጠመቁ በ13ኛው መቶ ክፍለ ዘመን የዛጉዌ ስርወ መንግስት ህዝባዊ ሰራዊት ወታደራዊ ቋንቋ የነበረውን አማርኛ እንዲናገር በማድረግ በረጅም የታሪክ ሂደት ውስጥ የተፈጠረ መሆኑን ግጥም አድርገው የሚያውቁት የአማራ ልሂቃን ያለምንም ማፍረጥ ቅማንትን ወያኔን የፈጠረው እያሉ መቆየታቸው አይዘነጋም። ዘመን የማያሰለጥነውን የአማራ ልሂቃን ግትር ፖለቲካ የሚሰብኩ አዳዲስ በአማራ ስም የተፈለፈሉ የፖለቲካ ፓርቲዎች የእነርሱን የደም መሰረት ያጣ ብሔርተኝነት ለመታደግ መገኛቸው የሆነውን ጥንታዊ ቅማንት ማጥፋት ተቀዳሚ ዓላማቸው ነው ተብሏል። ቅማንት በ1977 የደርግ መንግስት ለመጀመሪያ ጊዜ ባካሄደው ብሔራዊ የህዝብ ቆጠራ በቅማንትነቱ የተቆጠረ ህዝብ ሆኖ እያለና የወያኔ መንግስት በአዋጅ ቁጥር 7 1984 በይፋ እንደሰረዘው እየታወቀም የአማራ ብሔርተኛ ፖለቲከኞች ቅማንትን ወያኔ አማራውን ለመበታተን የፈጠረው አዲስ ማንነት ነው ማለታቸው የሚከተሉትን ቁሞ ቀር ፖለቲካ በግላጭ ያሳያል ሲሉ በርካቶች ይሞግታሉ። የአማራ ጊዮናዊ ንቅናቄ የተሰኘውን ጽንፈኛ ፓርቲ የሚመራው አቶ ምርጫው ስንሻው ከፋና ቴሌቪዥን ጋር ባደረገው ቃለ ምልልስ ቅማንትና አገው አማራ ነው በሚል ምክንያት አልባ ሀሳብ ማቅረቡ የቁሞ ቀር ፖለቲካ ሰባኪነቱን በይፋ አስመስክሯል ተብሏል። የደርግ መንግስት የ1977ቱን ብሔራዊ ህዝብ ቆጠራ ከማካሄዱ በፊት የብሔረሰቦች ጥናት ኢንስቲትዩት አቋቁሞ ባካሄደው ጥናት አማራነት ሃይማኖት እንጂ ብሔር አለመሆኑን ቢያረጋግጥም በፖለቲካ ውሳኔ አማራን ብሔር ብሎ እንደቆጠረው የሚናገሩ በወቅቱ ጥናቱ ላይ የተሳተፉ ምሁራን መንግስቱ ኃይለማርያም በሚዲያ ላይ ወጥቶ ስለ አማራ ማንነት ብያኔ የሰጠው ይህን ፖለቲካዊ ውሳኔውን ህዝባዊ ተቀባይነት እንዲያገኝ ነበር ሲሉ መስክረዋል። ይህ እውነታ እየታወቀ ነበር የወያኔ መንግስት በሽግግር መንግስቱ የክልሎች ማቋቋሚያ አዋጅ ነባሩን ህዝብ ቅማንትን ሰርዞ አማራ በሚል የጠራው የሚሉ የቅማንት ምሁራን ነባር ህዝቦችን ለማጥፋት በአንድ ክልል ጨፍልቀው የአማራ ክልል በሚል መጥራታቸው የዚህ ታሪካዊ ሴራቸው ማሳያ ነው ሲሉ ተናግረዋል። ይህን ወያኔ በሴራ ያለበሳቸውን የአማራ የተባለ ክልል እንደ ትክክለኛ ውሳኔ አድርጎ ፖለቲካ የሚሰራው አቶ ምርጫው ስንሻው አገውና ቅማንቱ አማራ አይደለውም ካለ ክልሉን ጥሎ ይሄድ የሚል አንድምታ ያለው ንግግር አቅርበዋል። የአማራ ብሔርተኝነት ጤነኛ ብሔርተኛ ሳይሆን ሌሎችን በመሰልቀጥ የመወፈር ምኞትን ዋና መዳረሻው አድርጎ የሚሰራ የተስፋፊ ብሔርተኝነት እንቅስቃሴ በመሆኑም አገውንና ቅማንቱን ለመሰልቀጥ ዛሬም ጭራውን ቆልፎ እየሰራ መሆኑ ታውቋል። ወያኔ በፈጠረው የብሔር ፖለቲካና መጫወቻ መድረክ ውስጥ ገብተው እየተንቦጫረቁ የፈጠራቸውንና ክልል በስማቸው የሰጣቸውን ወያኔን የሚረግሙት የፋርጣው ማህበር አባላት ባገኙት አጋጣሚ ሁሉ በውስጣቸው የተሸከሙትን የቅማንት ጥላቻ ደረታቸውን ነፍተው ይሰብኩታል ሲሉ ቅማንቶች ይተቻሉ። በ2010 ዓመተ ምህረት የተጀመረውን የአማራ ብሔርተኝነት ለማጠናከር በሚል በጎንደር ቅማንቶች ላይ መረን የለቀቀ ጥላቻውን እየሰበከ ወደ ተግባራዊ ጭፍጨፋ ቀይሮ ቅማንት ላይ ከፍተኛ ጥቃት የፈጸመው ይህ የፋርጣው ማህበር ከቅርብ ጊዜ ወዲህ የአማራ ብሔርተኝነቱን ወደ ጎንደር ብሔርተኝነት አውርዶ ቅማንትን ለማፈን እየተውተረተረ መሆኑን የቅማንት ፖለቲከኞች ገልጸዋል። የፖለቲካ ፓርቲዎችን በየብሔሩና በየዘውጉ ፈልፍሎ ሀገርን ትልቅ ቀውስ ላይ የጣለውን የህወሓት መንግስት እሳቤና አካሄድ እየተከተለም ቅማንትን የፈጠረው ወያኔ ነው የሚለው የአማራ ብሔርተኛው ከገባበት የማንነት ቀውስ እንዲወጣ የአማራ የትላንት ደማዊ ማንነት የሆነውን ቅማንትነትን ማክበርና መጠበቅ አለበት ተብሏል። የብልጽግና መንግስት ሰባተኛውን ሀገራዊ ምርጫ አስመልክቶ በካድሬ ሃይማኖት አባቶች በኩል እያሰበከ ነው ተባለም። የአማራ ክልል ኮሚኒኬሽን ዛሬ ባወጣው ዘገባ በጎንደር ከተማ የሚገኙ የተለያዩ ሃይማኖት ተቋማትን የወከሉ አባቶች ምርጫ ከሃይማኖት ይልቅ ስልጣንን በካርድ የማስተላለፍ ሰላማዊ የስልጣን ሽግግር ስርዓት መሆኑን አስመልክቶ መናገራቸውን ይፋ አድርጓል። በተለይም ደግሞ የብልጽግና መንግስት ቀንደኛ ደጋፊና የፓርቲው አባል እንደሆኑ የሚነገርላቸው የማዕከላዊ ጎንደር ዞን ሀገረ ስብከት ዋና ስራ አስኪያጅ ቆሞስ አባ ዮሴፍ ደስታም ጠመንጃ አንስታችሁ ጫካ የገባችሁ ፋኖች ነፍጣችሁን ጥላችሁ ስልጣንን በካርድ ለመያዝ መወሰን አለባቸው የሚል አንድምታ ያለው ንግግር አድርገዋል። የክልሉ ኮሚኒኬሽን ባወጣው ዘገባ ስማቸው የተዘረዘረውና ፎቶአቸው የተጋራው የሃይማኖት አባቶች ተቋማቸውን ወክለው እንደመጡና ንግግር እንዳደረጉ የገለጸው የህገ መንግስቱን አንቀጽ የሚቃረን ነው የሚሉ ወገኖች በዚህ ጉዳይና በዮሴፍ ደስታ እንደ ግለሰብ እንጂ ተቋማቸውን ወክለው መናገር አይችሉም ብለዋል። የክልሉ ዘገባ አክሎም የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤትን ወክለው የተናገሩት አህመዲን አብዱል ቀድር በበኩላቸው ምርጫ የዲሞክራሲ ስርዓት መገለጫ መሆኑን ሲናገሩም አሁን ክልሉን ወደ ሲኦልነት የቀየረው መንግስት የዛሬ 6 ዓመት በተካሄደው ምርጫ አሸንፎ መምጣቱ እንደተነገረን ማስታወስ አልፈለጉም።
የክልሉ ኮሚኒኬሽን ዛሬ ባጋራው ዘገባ የተሳተፉት ሁሉም ሃይማኖት አባቶች በዘንድሮ ምርጫ መራጩ ህዝብ በንቃት ለመሳተፍ የምርጫ ካርዱን መውሰድ እንዳለበት ጥሪ ማድረጋቸው ሰምቷል። ህዝቡን በካድሬዎቹና በታጣቂዎቹ እያስገደደ ከምርጫ ቦርድ አሰራርና ደንብ ውጪ በሆነ መንገድ የምርጫ ካርድ እያደለ የሚገኘው የብልጽግና መንግስት ካድሬ የሆኑ ሃይማኖት አባቶችን በመጠቀምም ህዝቡን በተዘዋዋሪ እያስገደደ መሆኑ ታውቋል። ምርጫ ካርድ ማውጣትም ሆነ አለማውጣት መምረጥም ሆነ አለመምረጥ የእያንዳንዱ ዜጋ ነፃ ውሳኔ ሆኖ እያለም በዚህ ልክ ህዝቡን ምርጫ ካርድ እንዲወስድ ማስገደድ ከምርጫ ተፈጥሯዊ መሪዎች ጋር መጣላት ነው ተብሏል። የህግ የበላይነትን ማረጋገጥ የተሳነው የብልጽግና መንግስት እየተዋጋን እናለማለን በሚል ህዝቡን ለማደናገር እንደሚጥረው ሁሉም አስገድዶ የምርጫ ካርድ ከሰጠ በኋላ እየተዋጋን እንመርጣለን የሚል ፖለቲካ ለመስራት እንጂም በኢትዮጵያ የዲሞክራሲ ስርዓት ለመገንባት እንደማይሰራ ይታወቃል ሲሉ በርካቶች ይተቻሉ። በዘመነ ብልጽግና ሃይማኖት አባቶች ተብለው የሚጠሩ እንደነ ቆሞስ ዮሴፍ ደስታ አይነት ሰዎች መንግስት ጦር አዝምቶ ህዝብ ሲጨፈጭፍና ከሀገሪቱ ሰላምና ስርዓት አጥፍቶ በምርጫ ስም ሲቀልድ ከጎኑ ተሰልፈው ማገዛቸው ከሃይማኖት አባትነታቸው ይልቅ ፖለቲከኞች መሆናቸውን ያጎለዋል ተብሏል። ዜጎች የምርጫ ካርድ እንዲወስዱ መቀስቀስና ማስተማር የምርጫ ቦርድ ተግባሩ ነው እያለ ገዢው ፓርቲ የምርጫ ሂደቱ ሰላማዊ እንዲሆን ሰላምና ጸጥታውን ከማረጋገጥ ባለፈም አስገድዶ የምርጫ ካርድ ማስወጣቱ ምርጫው የሚፈለገው የደንቡን ለማድረስ መሆኑን ያመላክታል ሲሉ ዜጎች የሰላ ትችት ያቀርባሉ። የሚመሩትን የሃይማኖት ተቋም በአግባቡ ማስተዳደር ያቃታቸውና በተቋማቸው ውስጥ ሙስናንና ብልሹ አሰራርን ዘርግተው ምዕመናንን የሚያሰቃዩ በመንደርና በጎጥ የተደራጁትን ዮሴፍ ደስታ ስለ ምርጫና ዲሞክራሲ መስበካቸው አሳዛኝ ተግባር ነው ተብሏል። የአማራ ክልል መንገድና ትራንስፖርት ከማደያ ነዳጅ ቀድተው ለህዝብ አገልግሎት በማይሰጡ ተሽከርካሪዎች ላይ እርምጃ መውሰድ መጀመሩን ቢገልጽም ሙሉ ለሙሉ ማስቆም እንዳልቻለ ተገለጸም። የክልሉ መንገድና ትራንስፖርት ትላንት በሰጠው መረጃ ባለፉት 3 ቀናት ባህር ዳርን ጨምሮ በጎንደር፣ ደብረ ብርሃን፣ ደሴ፣ ቻግኒ፣ እንጅባራና ሌሎች ከተሞች ነዳጅ ከማደያ ቀድተው ለህዝብ አገልግሎት በማይሰጡ አነስተኛና መካከለኛ ተሽከርካሪዎች ላይ ሰሌዳ መፍታትና ለ15 ቀናት ከስምሪት ማገድ እንዲሁም የገንዘብ እርምጃ ቅጣት መውሰዱን ገልጾ ነበር። በዚህ ጉዳይ አስተያየት የሚሰጡ ወገኖች በበኩላቸው እርምጃው ትክክለኛና የሚደገፍ ቢሆንም አተገባበሩ ግን ወጥ እንዳልሆነና ከቦታ ቦታ እንደሚለያይ እንዲሁም በበርካታ የክልሉ አካባቢዎች ህግ እንዲያስከብሩ የተመደቡ አንዳንድ ባለድርሻ አካላት ህግ ከሚጥሱ አሽከርካሪዎች ጋር በገንዘብ የመደራደር ስራ እንደሚሰሩ ተናግረዋል። ህግ ተላልፎ የተገኙ አሽከርካሪዎች ታርጋ ቁጥራቸው ከተፈታና የስምሪት እገዳ ከተጣለባቸው በኋላ የተጣለባቸው የቅጣት ጊዜ ሳይጠናቀቅ እርምጃ ከወሰደባቸው አካል ጋር በድብቅ በመደራደር ገንዘብ ከፍሎ የተወሰደበትን ታርጋ ማስመለስና ወደ መደበኛ ህገወጥ ተግባሩ መመለስ የተለመደ ነው ሲሉ የመረጃ ምንጮቻችን ይናገራሉ። አሽከርካሪዎች መንግስት ባስቀመጠው መመሪያ መሰረት ከማደያዎች ነዳጅ ከቀዱ በኋላ ለምን መናኸሪያ ውስጥ ገብተው በተለመደው አግባብ ስራቸውን አይሰሩም ስንል የጠየቅናቸው አስተያየት ሰጪዎቻችን የተፈጠረው የነዳጅ እጥረትና በክልሉ ያለው ስርዓት አልበኝነት ለዘራፊዎቹ ምቹ ሁኔታ በመፍጠሩ መናኸሪያ ውስጥ ተሰልፈው በታሪፍ የተቀመጠ ተራ የትራንስፖርት ገንዘብ መሰብሰብ አይፈልጉም። ያልተፈቀደ ቦታ ላይ ቆመው በፈለጉት ጊዜና ሰዓት እነሱ የፈለጉትን ገንዘብ በመሰብሰብ መዝረፍ ነው የሚፈልጉት ይላሉ። በየቦታው የተስፋፋው ህገወጥ እንቅስቃሴና ዝርፊያ ህጉን ተከትለው በትራንስፖርት ዘርፍ ተሰማርተው ለሚሰሩ አካላት ትልቅ እንቅፋት ሆኗል የሚሉ አስተያየት ሰጪዎች በአንዳንድ አካባቢዎች ችግሩ ከቁጥጥር ውጭ እየሆነ በመምጣቱና ህዝቡም ችግሩ አንድ ቀን ያልፋል በሚል አምኖ በመቀበሉ ይህን ህገወጥነት የሚቃወሙ አካላት እንደ ወንጀለኛ እንደሚታዩም ተናግረዋል። ትላንት የክልሉ መንገድና ትራንስፖርት በሰጠው መረጃ ላይ የህዝብ ትራንስፖርት ተሽከርካሪዎች በስምሪት መርሃ ግብርና ኩፐን አማካኝነት ከማደያ ነዳጅ ከቀዱ በኋላ ለህዝብ አገልግሎት መስጠት ሲገባቸው ከመናኸሪያ ውጪ ከታሪፍ በላይ የሚጭኑና መናኸሪያ ውስጥ ተደብቀው ሹፌሩና ረዳቱ ጠፍቷል በሚል ህዝቡ እንዲጉላላና በጊዜ ካሰበበት እንዳይደርስ በማድረግ ያልተገባ ጥቅም እንደሚያጋብሱ ተመላክቷል። ሹፌሮችና ረዳቶች መናኸሪያ ውስጥ መኪና አቁመው እንዲደበቁ በማድረግ ረገድ ዋናውን ሚና የሚጫወቱት መንገድና ትራንስፖርት አካባቢ የሚሰሩ የስምሪት አካላትና አመራሮች አማራጭ አጣው ተገልጋይ የተጠየቀውን ገንዘብ ከከፈለ በኋላ እነዚህ አካላት ሹፌሩና ረዳቱ የተደበቀበትን ቦታ ስለሚያውቁም ካሉበት ቦታ ጠርተው በማምጣት ለማስመሰል ያክል ህዝቡ ፊት እየወቀሷቸውና ቅጣት እንደሚጠብቃቸው እየተናገሩ እንደሚሸኟቸው በአይናቸው መመልከታቸውን ተናግረዋል። ከተለያዩ አካባቢዎች ያገኘነው መረጃ እንደሚያመላክተው ከሆነ የነዳጅ እጥረቱ ከተከሰተ በኋላ ከዚህ በፊት 3 እግር ተሽከርካሪዎች የማይፈቀድላቸውን ርቀት ጭምር በመጓዝና ተገልጋዮችን ከከተማ ከተማ በመቀባበል ከፍተኛውን የትራንስፖርት አገልግሎት እየሰጡ መሆኑ ታውቋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ